ወለዱ ጀምሮ እውር የነበረ ሰው በመንገድ ላይ ሲሄድ ደቀ መዛሙርቱ ከጌታ ጋር ሆነው በመንገድ አዩት። ትላንትና ተማምረናል። እግዚአብሔር መንገድ ሰብሮ አያልፍም የታመመውን ሲያይ። ስለዚህ በሽተኛው እውሩ ምጽዋት እየለመነ በመንገድ ይሄዳል። በተወለደበት ሀገር፣ ባደገበት ቀዬ፣ በተመላለሰበት መንደር ያለ ሰው ድጋፍ ኖሮ አያውቅም። ቤተሰቦቹ በሱ ተሸማቀዋል። ሰው እንደዚህ እውሮ ነው የሚወለደው። አንድም በትርጓሜ አይኑ ግንባር ሆኖ የተወለደው ምን ያህል ቤተሰቦቹ ኃጢአተኛ ቢሆኑ ነው ብለው ደዌን እንደ መቅሰፍት በሚቆጠርበት ዘመን ስለነበር ወላጆቹ በልጃቸው ተሸማቀዋል። ባልተወለደ ብለውታል። እንደማያውቁትም ለመሆን ሞክረዋል። ብቸኛ ሰው ነው፣ ያለ ሰው ድጋፍ አይንቀሳቀስም። አይን የለውም። አይኖቹ ማየት አይችሉም። ክርስቶስ ግን መጣ፣ ሁሉን የሚያይ። የእግዚአብሔር አይኖች በስፍራ ሁሉ ናቸው፣ ክፉዎችና ደጎችን ይመለከታሉ ይላል መጽሐፍ። ስለዚህ እግዚአብሔር አይኖቹን በሁሉ ላይ ያስቀምጣል፣ ከጻድቃን ላይ ደግሞ አያነሳም። ኢዮብ እንዳለው እግዚአብሔር አይኑን ከቅዱሳን ላይ አያነሳም። ቅዱሳን የተባሉት የታመኑት ናቸው፣ ማይተባቸውን የጠበቁ፣ መዓልትና ሌሊት ስሙን የሚጠሩ፣ በእንቅስቃሴያቸው ውስጥ በጥንቃቄ የሚኖሩ፣ መንፈሳዊነት የለበሱ። አይኑን ከነሱ ላይ አያነሳም። አይኑን ከኔ ላይ አያነሳም፣ ካንተ ላይ አያነሳም፣ ካንቺ ላይ አያነሳም። ሁሉ ጊዜ ደጅ የምንጠናው ከሆነ ከኛ ላይ አያነሳም እግዚአብሔር አይኖቹን። ስሙ የተመሰገነ ይሁን። ስለዚህ አየው። ለዚህ ጌታ ሆይ አሉት፣ ይሄ ሰው እውር ነው የተወለደው በሱ ኃጢአት ነው ወይስ በቤተሰቦቹ አሉት። ጌታ ይሄንን መለሰ። በሱም ኃጢአት አይደለም፣ በወላጆቹም አይደለም። ነገር ግን የእግዚአብሔር ተአምር በሱ ይገለጥ ዘንድ ነው። የእግዚአብሔር ካህሊነቱ፣ ደግነቱ፣ ርኅራኄው፣ ሁሉን ቻይነቱ፣ ፈዋሽነቱ፣ መድኃኒትነቱ ሊገለጥ ይሄ ቀን ሊመጣ ይሄ ሰው እውር ሆኖ ተወልዶ አደገ አለና ሰውየውን እንዲቆም አደረገው። ሰውየው ቆመ። ጎንበስ ብሎ ጌታ መሬት ላይ ከፈጠራት መሬት ላይ ምራቁን ተፋ። ከዛም በኋላ ጭቃ ሰራና አይኑን ቀባው። የአይኑ ስፍራ ላይ ድፍኑን ሳለው ይላሉ መተርጉማን። አንድም አይኖቹ አያዩም ነበርና አፈርና ምራቁን አንድ ላይ አድርጎ ሰጠ። ያ ብቻ ነበር ያለው አይደለም፣ እግዚአብሔር መለኮት ነው። ስለዚህ ይህንን ካደረገ በኋላ ሂድ በሰሊሆም ተጠመቅ አለው። ድንግዝግዝ ማየት ቢችልም እግዚአብሔር ነክቶት ፍጹም አልነበረምና የሚመሩት ሰዎች ያስፈልጉት ነበር። እናም እየተደገፈ ሄደ። በሰው ኖሯልና እስከ ሰሊሆም ብቻ በሰው ሄደ። ጸበሉ ሰሊሆም ጋር ደርሶ ገብቶ ሲወጣ አይኖቹ ብርት አሉለት ይላል። አሁን የሚመራው ሰው ያስፈልገውም፣ ራሱ እያየ መጣ። ዘመዶቹ አገኙት፣ ጎረቤቶቹ። እንዴ ይሄ ከላይ አይደለም እንዴ እውሩ? መለያው እውሩ ነው። ያ ዘውሩ ተወልደ አይደል? እውሮ ነው የተወለደው አይደል እንዴ? አይን ደግሞ ማን ተከለለት? እሱ ነው አይደለም? እሱን ስለሚመስል ነው እንዴ? እሱማ እውር ነው። አይዟችሁ እኔ ነኝ አላቸው። ማን እንደዚህ ያደረገ? ኢየሱስ የተባለ መድኃኒት በመንገዴ ላይ ቆመልኝ፣ መከራዬን አቆመልኝ አለ። እግዚአብሔር የስቃይ ፋይል መዝጋት ይችላል። እግዚአብሔር የመከራ ፋይል መዝጋት ይችላል። እግዚአብሔር አያችሁ፣ የትላንትና ጽልመት የበዛበት ታሪካችሁን መቀየር እግዚአብሔር ይችላል። የሚሳነው ነገር የለም። ስለዚህ አይኖቹ ማየት ስለቻለ ተደነቁ። ለማስረጃነት አይነ ስውሩን አገኙት። ምን ሆነ ነው አንተ አሉት። እውሮኝ ነው የተወለድኩት። ማን ነው አይኔን ያበራልህ? ኢየሱስ አይኔን አበራልኝ አለ። ከዚያ በኋላ መላልሰው ጠየቁት። እሱ አይን ሊያበራ አይችልም፣ ኃጢአተኛ ሰው ነው አሉ። እኔ ኃጢአተኛ ሰው አይን ሲያበራ አይቼ አላውቅም። እናንተ የፈለጋችሁትን በሉት፣ ለእኔ ግን መድኃኒቴ ነው አላቸው። አንዳንድ የለበስነውን ልብስ ይኮሰኩሳል ብለው ለስልሶን እያለ ሊያስወልቁን የሚፈልጉ ሰዎች ዓለም ላይ ብዙ ናቸው። ከዚያ ደጋግመው ጠየቁት። ወደ ወላጆቹ ሄዱ። ወላጆቹንም ጠየቁ። ይሄ ሰው የእናንተ ልጅ ነው? አዎ። እውር ነበረ፣ አይኑ በርቶለታል። ማን ነው ያበራለት አሉ። ይሄ ሰው የኛ ልጅ እንደሆነ እናውቃለን። እውር ሆኖ ወልደነዋል፣ እውር ሆኖ አሳድገነዋል። አሁን ግን ያያል። እንዴት እንደሚያይ ግን አናውቅም። እርሱ ሙሉ ሰው ነው፣ ጠይቁት አለ። እግዚአብሔር ሙሉ ያርገን ሁላችንንም። ሙሉ ሰው ነው። አሁን ለመመለስ በቂ ነው። አድጓል፣ ትልቅ ሰው ነው። ስለዚህ እርሱን ጠይቁት። ለመጠየቅ ለመመለስ የበቃ ሰው ስለሆነ እሱን ጠይቁት።
እስመ ልሂቅ ውእቱ ያደገ ሰው ነው። እድሜው ለአቅመ አዳም የደረሰ ለመመለስ ለምስክርነት የሚበቃ ወይክል ተናግሮ ለራሱ ስለ ራሱ ማውራት የሚችል ሰው ነው። ስንወልደው ዕውር ነበር፣ አሁን በርቷል። የትኛውም አይነት ታሪክ ሊኖራችሁ ይችላል። ከጀርባ እግዚአብሔር ሲያገኛችሁ ይቆማል። በቃ የጠንቋይ ዘር ልትባሉ ትችላላችሁ። የቡዳ ዘር ልትባሉ ትችላላችሁ። በድህነት ምክንያት ስም ሊወጣላችሁ ይችላል። እግዚአብሔርን ስታገኙት ስማችሁ ይቀየራል። ታሪክና ስምን ቀይሮ በአዲስ ተፈጥሮ ማቆም የሚችል ማን ብቻ ነው ወገኖቼ? እግዚአብሔር ብቻ። የስቃይ ፋይል የሚዘጋ መጥፎ ታሪካችንን የሚቀይር በአዲስ ማንነት የሚያቆም እግዚአብሔር ነው። እዚህ ቀጥሎ ሰውየው ነው የሚደነቀው በዚህ ታሪክ ውስጥ። በዚህ ሁሉ አሉባልታ አይምሮ የናወዘ ሰው አንድ ቀን ግን መድኃኒቱ ፊት ሲቀርብ እንደ ሌሎቹ አስተያየት ሰጪዎች ነው ብሎ አለመሰላቸቱ። እኛ እኮ ስልቹ ነን። ዘውሩ ተወልደ ግን አልሰለቸም። አንድ ቀን መድኃኒቱ እንደሚመጣ ስለሚያውቅ ታገሰ። ወተሰፋው ለእግዚአብሔር ታገስ ወአጽን ልበከ ወተሰፋው ለእግዚአብሔር ይላል መዝሙር 26 ቁጥር መጨረሻ። መዝሙረኛው ላይ እግዚአብሔርን ተስፋ አድርግ በርታ ልብህም ይጽና። እግዚአብሔርን ተስፋ አድርጉ በርታ ልብህ ይጽና። በትዕግስት ጠብቁት እግዚአብሔር እናንተ ቤት እስኪመጣ። ያለ መሰልቸት ጸሎታችሁን አታቋርጡ። እስከ ዛሬ ጸልያለሁ ብለህ ለአንድ ቀን የምታቆመው ጸሎት ብዙ መከራዎችን ይዞብህ ይመጣል። ምክንያቱም ሰይጣን አድፍጦ ይጠብቃል። በመጠን ኑሩ፣ ንቁ። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይሰፍራል። አያችሁ፣ ሰይጣን ሁሌ እንደዞረህ ነው፣ አንተ ደግሞ እንደጸለይክ ነው። ሁሌ ይዞርሻል ሰይጣን፣ አንቺ እንደጸለይሽ ነው። በየቀኑ አንድ አቡነ ዘበሰማያትና በሰላመ ገብርኤል መልአክ ይሆናል የምንጸልየው። አባታችን ሆይ ብቻ ብለን ይሆናል የምናድረው እመቤቴ ማርያም ሆይ ብለን። ያቺ አቡነ ዘበሰማያት ጸሎት አባታችን ሆይ ግን በጣም አጥሮና ትጠብቀናለች። አታቋርጡት። ያቺ እንኳን እኮ ትደክመናለች። እግዚአብሔር እየባረከን እንደሆነ የምናውቀው እኮ በዚህ ነው። አንድ ደቂቃ አይፈጅም አቡነ ዘበሰማያት ደግሞ ለመተኛት። ግን እሱ ራሱ ዛሬ ደከመኝ ይቅርብኝ ያስብልሃል። ምን የትኛው ስራ ሸክም አይደል? አባታችን ሆይ በሰማያት የምትኖር ብሎ ከመይስራኤል ለናታዊነ እስከምትለው እሺ አንድ ደቂቃ እኮ አይሞላም። ግን ያስቆ ይደክማል። ለአንድ ደቂቃ በጣም ነው የሚጫጫን። እግዚአብሔር እየባረከ እንደሆነ በዚህ ወቅት ታግለው ጸሎትን አርጊያን ጊዜ። ምክንያቱም እየመጣልን ያለውን በረከት ላይ ያስቆም ነው። ሰይጣን እንዲህ ዙሪያችን የሚሽከረከረው በጸሎት ስልቹዎች እንድንሆን ነው። ዘውሩ ተወልደ ጠንካራ ሰው ነው። እድሜ ልኩን ለሚጠይቁት እያስረዳ የኖረ ሰው ነው። አሁንም መድኃኒቱ ቆሞ ምራቅን ትፍ ብሎ እስከሚሰራ አልተሰላቸም። ሳንቲም የሚጠብቅ አልሆነም። ዝም ብሎ ጠበቀ የሚደረግለትን። ከብዙ ዘመን መሰላቸት በኋላ እንኳን አልተሰላቸም ይሄ ሰው። አያችሁ፣ ከብዙ ዘመን ድካም በኋላም አልሰለቸውም። አትሰልቹ ጸሎቱን፣ አትሰልቹ ቅዳሴውን፣ አትሰልቹ ወንጌሉን፣ አትሰልቹ ማህሌቱን፣ አትሰልቹ ሰዓታቱን፣ ውዳሴ ማርያም መድገሙን አትሰልቹ። አቡነ አቡነ አባቶይ አባቶይ ማለት አትሰልቹ። አንድ ቀን ድምፅ ወደ ጆሮአችን ይገባና ልባችንን ይፈውሰዋል። እግዚአብሔር ይፈውሰን። ክርስቶስ ኢየሱስ ማንንም የማይጸየፍ በሁላችንም ፊት ይቆማል። አንድ የድሃ መንደር ልጅ ቤተሰቦቹ እንኳን የረሱት እድሜ ልኩን አይነ ስውር የሆነ ምስኪን ሰው ሲያይ ከፊቱ ቆመ። ጎንበስ ብሎ ጭቃ እያቦካ ጠበቀ። እጆቹ የፈውስ እጆች ናቸው።